ገንዘብ አያያዝ። ገንዘብ አቆጣጠብ ስንል ያለንን ገንዘብ በትክክል ማስቀመጥ፣ ምን ገቢ አለኝ፣ ምን ወጪ አለኝ የሚለው ላይ መቆጣጠር ማለት ነው። ገንዘብ አያያዝ በአንድ ቦታ ብቻ ማሳለፍ ሳይሆን በአግባቡ መጠቀምና በእቅድ መመራት ማለት ነው። ገንዘብ መቆጠብ ዛሬ ላይ ሆነን ነገን በማሰብ ከምናገኘው ገቢ በተወሰነ መጠን የምናስቀምጠውና ለፍጆታ የምናውለው ገንዘብ ነው። ጥሩ የገንዘብ አጠቃቀም ችሎታ ማዳበር ተገቢ ነው። ብዙ ሰዎች በመጽሐፍ ቅዱስ ውስጥ ገንዘብ የክፋት ሁሉ ስር ነው የሚል አባባል ያለ ይመስላቸዋል። ትክክለኛው የመጽሐፍ ቅዱስ አባባል ግን የገንዘብ ፍቅር የክፋት ሁሉ ስር ነው የሚል ነው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ እርግጥም አንዳንድ ሰዎች ለገንዘብ ፍቅር ያደረባቸው ከመሆኑም በላይ ብዙ ሀብት ለማከማቸት በጣም ይደክማሉ። አንዳንዶች የገንዘብ ባሪያዎች የሆኑ ሲሆን በዚያም ምክንያት ለአስፈሪ ችግሮች ተዳርገዋል። ይሁን እንጂ ገንዘብን ጥሩ አድርገን ከተጠቀምንበት ጠቃሚ መሳሪያ ሊሆን ይችላል። መጽሐፍ ቅዱስ ገንዘብ ለተለያዩ ችግሮች መፍትሄ ይሆናል በማለት ይናገራል። መክብብ ምዕራፍ 10 ቁጥር 19 ላይ ምንም እንኳን መጽሐፍ ቅዱስ የገንዘብ አያያዝ ማስተማሪያ መጽሐፍ ባይሆንም ጥሩ የገንዘብ አጠቃቀም ችሎታ እንዲኖረን የሚረዳ ጠቃሚ ምክር ይዟል። የገንዘብ አያያዝን በሚመለከት ምክር የሚሰጡ ሰዎች ቀጥሎ የቀረቡትን 5 ነጥቦች በሥራ መዋል ጠቃሚ መሆኑን የሚናገሩ ሲሆን እነዚህ ነጥቦች መጽሐፍ ቅዱስ ከብዙ ዓመታት በፊት በውስጡ ከያዛቸው መሠረታዊ ሥርዓት ጋር ይስማማሉ። ገንዘብ አጠረቃቀም የመጽሐፍ ቅዱስ ዘገባ። የጥንት የገንዘብ አያያዝ። የመጽሐፍ ቅዱስ ዘገባ የጥንት እስራኤላውያን ከሀብታቸው ውስጥ የተወሰነውን እንዲያስቀምጡ ትምህርት ተሰጥቷቸው እንደነበር ያሳያል። በየዓመቱ በብሔራዊ በዓላት ላይ መገኘት ስለነበረባቸው ከበዓላቱ ጋር ለተያያዙ ጉዳዮች ብቻ የሚጠቀሙበት አስራት ወይም 1/10 እንዲያስቀምጡ ተነግሯቸው ነበር። ዘዳግም 14:22-27 ሐዋርያው ጳውሎስም የጥንት ክርስቲያኖች የተቸገሩ የእምነት ባልንጀሮቻቸውን ለመርዳት የሚያስችል መዋጮ መስጠት እንዲችሉ በየሳምንቱ የተወሰነ ገንዘብ እንዲያስቀምጡ ሲመክራቸው እንመለከታለን። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 1 እስከ 2። ገንዘብ አጠቃቀምን በሚመለከት ምክር የሚሰጡ አብዛኛዎቹ ባለሙያዎች ሰዎች ገንዘብ እንዲያጠራቅሙ ያበረታታሉ። እኛም ደሞዝ እንደተቀበል ምንም ነገር ከማድረጋችን በፊት ለማጠራቀም ያሰብነውን ገንዘብ በባንክ ወይም አስተማማኝ በሆነ ሌላ ቦታ ማስቀመጥ ተገቢ ነው። እንዲህ ማድረጋችን ገንዘቡን ለማጥፋት እንዳንፈተን ይረዳናል። በጀት ማውጣት። ገንዘባችን በእቅድ ለማውጣት ወጪያችን ለመቆጣጠር ወይም ለመቀነስ የሚያስችለን ብቸኛው ጠቃሚ መንገድ ይህ ነው። ጥሩ በጀት ማውጣታችን ገንዘቡ ምን ላይ እንደዋለ እንድናውቅ የሚያስችለን ከመሆኑም በላይ ገንዘብ ጋር በተያያዘ ያወጣናቸውን ግቦች ላይ እንድንደርስ ይረዳናል። ገቢያችን ምን ያህል እንደሆነ ማወቅ፣ ወጪያችን ደግሞ ከገቢያችን ያነሰ መሆኑን አለበት። የግድ የሚያስፈልጉና የምንፈልጋቸውን ነገሮች መካከል ያለው ልዩነት ለማወቅ መጣር ተገቢ ነው። እቅድ ማውጣት። ወደፊት ምን ነገሮች እንደሚያስፈልጉን በጥንቃቄ ማሰብ። ለምሳሌ ያህል ቤት ለመግዛት ብልህ ብድር ለመውሰድ ካሰብን አነስተኛ ወሊድ ከሚያስከፍል ድርጅት መበደር ጥሩ ውሳኔ ሊሆን ይችላል። በተመሳሳይ ቤተሰብ ያለው አንድ ሰው የቤተሰቡ አባላት ችግር ላይ እንዳይወድቁ በማሰብ የሕይወት፣ የጤና፣ የአካል ጉዳት ወይም ሌላ አይነት የመድህን ዋስትና መግባቱ ጥሩ ነው። ወደፊት ስለሚያስፈልጉን ነገሮች ማሰብ ጡረታ ለምንወጣበት ጊዜ እቅድ ማውጣትንም ሊጨምር ይችላል። ምሳሌ ምዕራፍ 21 ቁጥር 5 የትጉ ሰው እቅድ ወደ ትርፍ ያመራል በማለት ያስተምረናል። መማር። የተለያዩ ሙያዎች በማዳበር እንዲሁም አካላዊና ስሜታዊ ጤንነትን
በመንከባከብ የተሻለ አቋምና ችሎታ እንዲኖረን ጥረት ማድረግ። እንዲህ ማድረጋችን የኋላ ኋላ ይጠቅመናል። መማርን የዕድሜ ልክ ልማድ ማድረግ። መጽሐፍ ቅዱስ ጥበብንና ጥንቃቄን ከፍ አድርገን እንድንመለከትና እነዚህን ባህሪያት እያዳበርን እንድንሄድ ያሳስበናል። ሚዛናዊ መሆን። በገንዘብ ሚዛናዊ አመለካከት መኖሩ ጠቃሚ ነው። በርካታ ጥናቶች እንደሚያሳዩት ከገንዘብ ይልቅ ለሰዎች ከፍተኛ ትኩረት የሚሰጡ ሰዎች የላቀ ደስታ አላቸው። አንዳንዶች ከስግብግብነት የተነሳ ሚዛናቸውን ሲስቱ እንመለከታለን። ይህ እንዴት ሊሆን ቻለ የሚል ጥያቄ ሊያስነሳ ይችላል። እንደዚህ አይነት ሰዎች መሰረታዊ ፍላጎታቸው በሚገባ ከተሟላላቸው በኋላ ሀብትን ማሳደድ ይጀምራሉ። አንድ ሰው ምግብ፣ ልብስና መጠለያ ከተሟላለት በኋላ የግድ ያስፈልገዋል የሚባል ምን ነገር አለ? በዚህ ርዕስ መጀመሪያ ላይ የተጠቀሰው የመጽሐፍ ቅዱስ ምግብ እንዲሁም ልብስና መጠለያ ካለን በእነዚህ ነገሮች ረክተን መኖር ይገባናል በማለት ይናገራል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 8 ላይ ባለን ረክተን የመኖር ስሜት ማዳበራችን የገንዘብ ፍቅር እንዳይጠናወተን ለመከላከል እንዲሁም ከዚህ ጋር ተያይዘው የሚመጡ ችግሮችን ለማስወገድ ይረዳናል ይላል። እርግጥም የገንዘብ ፍቅር የክፋት ሁሉ ስር ነው። የምንፈቅድለት ከሆነ ገንዘብ ጌታችን ሊሆን ይችላል። በጥሩ ሁኔታ ከተጠቀምንበት ግን ከቤተሰብ፣ ከጓደኞቻችን፣ ከአምላክ ጋር የጠበቀ ወዳጅነት እንድንመሰርት በሕይወት ውስጥ ይበልጥ አስፈላጊ የሆኑ ነገሮችን ማከናወን የምንችልበት ነፃነት ሊያስገኝልን ይችላል። ይሁንና በዚህ ዓለም ውስጥ ስለ ገንዘብ ከመጨነቅ ሙሉ በሙሉ ነፃ መሆን የሚቻል አይመስልንም። ታዲያ ገንዘብ ምንጊዜም የጭንቀት መንስኤ ሆኖ ይቀጥላል። ድህነት ሊወገድበት የሚችል ምን ተስፋ አለ የሚል ጥያቄ ሊያስነሳ ይችላል። ገቢያችን ምን ያህል እንደሆነ ማወቅ፣ ወጫችን ደግሞ ከገቢያችን ያነሰ መሆን አለበት። የግድ የሚያስፈልጉና የምንፈልጋቸው ነገሮች ወጪን መቆጣጠር። ተፈታታኙ ነገር የባንክ ደብተሮቻችንና የገንዘብ ቦርሳችን ስንመለከት ገንዘቡን ምን በላው ብለን እናስብ ይሆናል። ለምሳሌ አዲስ ተጋቢዎች ብንሆን ወጫችን መቆጣጠር ቢያቅተን ለዚህ ምክንያቱ የትዳር ጓደኛ ነው ለማለት አለመቸኮል፣ ከዚህ ይልቅ ችግሩን በጋራ ለመፍታት መሞከር። እንዲህ አይነት ችግር ውስጥ እንድንገባ ያደረገን ምክንያት ለማሰብ ጥረት ማድረግ። ምክንያቱ ምን ሊሆን ይችላል? አዲስ ለውጥ ይኖራል። ትዳር ከመመስረታችን በፊት ከቤተሰብ ጋር ስንኖር ከነበር የራሳችን ወጭ መሸፈን መለማመድ፣ እርስ በርስ መተባበር፣ አንዳችን ሌላውን ከመውቀስ ይልቅ በመተባበር ወጮቻችንን ለመቆጣጠር ጥረት ማድረግ። ስለዚህ ጉዳይ በምንነጋገርበት ወቅት ገንዘብ በሁለቱም መካከል እንዲገባ ጨርሶ ላለመፍቀድ በቅድሚያ ቃል መግባት፣ በጀት ማውጣት፣ የወር ወጫችንን በሙሉ አነስተኛም ቢሆን መጻፍ። ይህም ገንዘባችን ምን ላይ እንደዋለና አላስፈላጊ የሆኑት ወጪዎች የትኞቹ እንደሆኑ ለይቶ ለማወቅ ያስችለናል ማለት ነው። የምግብ፣ የልብስ፣ የቤት ኪራይ ወይም የሞርጌጅ፣ ለቤት ምድር የሚከፈል የመኪና እንዲሁም ሌሎች አስፈላጊ ወጪዎችን በዝርዝር መጻፍ። ከእያንዳንዱ ወጪ ትይዩ ምን ያህል ገንዘብ እንደሚፈጅ መለየት። በየስንት ጊዜው መክፈል እንደሚቻል ግምት ውስጥ በማስገባት ምናልባትም በየወሩ ወጪዎችን ማስላት ይቻላል። በየወሩ ለእያንዳንዱ ወጪ ለምግብ፣ ለኪራይ፣ ለነዳጅ ወዘተ የሚያስፈልገውን ገንዘብ መመደብ ይቻላል። አንዳንዶች ዕዳ ልክ እንደ አረም ዝም ከተባለ እያደገ የሚሄደው በጊዜው ባለመክፈል ገንዘብ ለመቆጠብ ፈታኝ ይሆናል። ተበዳሪ ያበዳሪው ባሪያ ነው። ወጪ ሲሆን ማስተዋልን ይጠይቃል። ወጫችን የምንከፍልበት ከኪሳችን ወይም ከቦርሳችን አውጥተን ከዓይናችን የገባው ሁሉ የምንገዛ ከሆነ ገንዘቡ እጃችን ሲወጣ አይታይም። በዚህም የተነሳ ሳይታወቀን ብዙ ልናወጣ እንችላለን። ክፍያ የምንፈጽምበት በክሬዲት ካርድ ወይም በዴቢት ካርድ ከሆነ አሊያም በኢንተርኔት አማካኝነት የምንገበያይ ወይም በኤሌክትሮኒክስ ባንክ አገልግሎት የምንጠቀም ከሆነ እንዲህ ያለ ሁኔታ ሊያጋጥመን ይችላል። ገንዘቡ የወጣበት መንገድ ምን ይሁን ምን ካላወቀን አስቸጋሪ ነው የሚሆነው። በዚህም የገንዘብ አያያዝን ሁሌም ቢሆን መለማመድ። የትምህርት ቤት ክፍያ፣
መብራት፣ ውሃ የመሳሰሉ ሂሳቦችን በወቅቱም በመክፈል ገንዘብዎን በጥበብ ለማስተዳደር ቀለል ያሉ ልምዶችን ማዳበር ጠቃሚ ነው። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቻው።